ሰላም ፊልም ኩምካሚዎች፣ በዛሬው ዕለት የብዙ ሰዎች ምርጫ የሆነውን ቫይኪንግ የመጀመሪያውን ምዕራፍና የመጀመሪያውን ክፍል ወደ እናንተ ይዘን መጥተናል። ፊልሙን ከመጀመራችን በፊት ቀጣይ ክፍል እንዲደርሳችሁ ሰብስክራይብ፣ ፊልሙን ከወደዳችሁ ደግሞ ላይክ ማድረጋችሁን አትርሱ። ወደ ፊልማችን እንሂድ። ፊልማችን የሚጀምረው ከክርስቶስ ስቅለት በኋላ በ793 ዓ.ም ነው። ከዛም ፊልማችን ራግነር ሎስብሮክ ወደ ተባለ የፊልማችን አክተር ያስመለክተናል። ራግነር ከወንድሙ ጋር በመሆን በአንድ የጦር ሜዳ ላይ ብዙ ሰዎች እየገደለ ይገኛል። ከዛም ከዚህ ድል በኋላ ወደ ቤታቸው ይመለሳሉ። በሌላ ትዕይንት ደግሞ የራግነር ባለቤት የሆነችው ላጋታ ከሴት ልጇ ጋር አሳ እያጠመደች ያስመለክተናል። ራግነር ደግሞ ወንድ ልጁን ቢዮንን እያሰለጠነ ይገኛል። ራግነርና ቤተሰቦቹ በግብርና ስራ ነው የሚተዳደሩት። ከስልጠናውም በኋላ ራግነር ቢዮን ከሱ ጋር ወደ ከተማ እንደሚወስደው ለላጋታ ይነግራታል። ላጋታም በዚህ ጉዳይ እንደማትስማማ እና ቢዮን ገና 12 ዓመቱ እንደሆነ ብትነግረውም ራግነር ሳይሰማት ይቀራል። ላጋታም ምንም ማድረግ እንደማትችል ስለምታውቅ ልጁን ብዙ ምክሮች ከመከረችው በኋላ ከባሏ ጋርም ያላትን ለተወሰነ ጊዜ ስለማይገናኙ ናፍቆታቸውን ተወጣተው ከሴት ልጁ ጋር ሆና ትሸኛቸዋለች። ራግነርና ቢዮንም ከቤት በወጡበት ቅስፈት ሁለት ወንበዴዎች ወደ እነ ላጋታ ቤት ሰተት ብለው ይገባሉ። ልባሟ ላጋታም ያለምንም ፍርሃት ርቧቸው ከሆነ ልታበላቸው፣ ጠምቷቸውም ከሆነ እንደምታጠጣቸው ነግራ ግን ከዛ ያለፈ ነገር ካሰቡ ቀጥ ብለው እንዲወጡ ታዛቸዋለች። እነሱም ሌላ ነገር እንደሚፈልጉ ይነግሯታል። እሷም እንደዚህ በቀላሉ እንደማይፈቷት ስለገባት ስለቷን አውጥታ እነሱ ለሁለት እሷ ብቻውን ውቅጥ አርጋ ተልካቸዋለች። ከዛም ትዕይንታችን ወደ እነ ራግነርና ቢዮን ይወስደናል። እነሱም ከብዙ የቀናት ጉዞ በኋላ ወደ ከተማ ይገባሉ። ከገቡም በኋላ ራግነር ከወንድሙ ሮሎ ጋር ይገናኛሉ። ከዛም ወደ አንድ መጠጥ ቤት ያመራሉ። ከዛ ብዙ ከተጫወቱ በኋላ ቢሆን ደክሞት ስለነበር አባቱ እንዲተኛ ያሳስባል። ከዛ ሁለቱ ወንድማማቾች የልባቸውን ይጨዋወታሉ። ሮሎ በዚህ ዓመት ንጉሱ ወዴት ሊልካቸው እንደሚችል ራግነርን ይጠይቀዋል። እናም እንደ ከዚህ በፊቱ ተልኮም ድሆች ጋር ብቻ እንዳይልከን ይለዋል። እኛም ከንግግራቸው መካከል እንደምንረዳው እነሱ ዘራፊ እንደሆኑ ነው። ራግነርም ስለ አንድ የሰማው ቦታ ይነግረዋል። በዛ ቦታ ላይ ወርቆች፣ ብሮችና አዲስ ሃይማኖት እንዳለ እና ገራሚ ሀገር እንደሆነ ይነግረዋል። ሮሎም ስለዛ እንደሰማና በውቅያኖስ ስለመሄዱ የቦታውን አቅጣጫ ሊያገኙት እንደማይችሉ ይነግረዋል። ታዲያ ብልሁ ራግነር ለዚህ መፍትሄ እንዳለው እየነገረው ከቦርሳ ውስጥ በእንጨት የተሰራ አቅጣጫ ጠቋሚ ያወጣና ያስረዳው ይጀምራል። አቅጣጫ ጠቋሚው በውሃ ላይ በማስቀመጥ በፀሐይ አማካኝነት እንጨቱ ሊጠቁማቸው እንደሚችል በተስፈኝነት ቃል እንደምንም ወንድሙን ያሳምነዋል። ከዛም ይሄን ሀሳቡን ለከተማው ንጉስ ሊነግረው ይሄዳል። በቦታው ላይ ሲደርስ ንጉሱ ፍርድ እየሰጠ ስለነበር መታገስ ጀመረ። ንጉሱም የሰጠውን ፍርድ ለማክበር ሰው ሁሉ ተገኝቶ ነበር። ንጉሱም ያዘዘውን ፍርድ ሲጨርስ ወደ ሌላ ፕሮግራም ይገባ። ይሄ ፕሮግራም እንደ ቢዮን አይነት ያሉ ልጆችን ወደ እነሱ የወታደር አባል የማድረግ ፕሮግራም ነበር። ፕሮግራሙ ካለቀ በኋላ ራግነር ቀጣይ ወደ የትኛው ከተማ እንደሚልካቸው በልበ ሙሉነት ንጉሱን ይጠይቀዋል። ንጉሱም ደባብሶ ሊያልፍ ሲል የራግነር ወንድም የሆነው ሮሎም ተደርቦ ይጠይቀዋል። በዚህ ሰዓት ንጉሱ ህዝብ ፊት ስለነበር ወደ ምስራቅ ራሽያ እንደሆነ ይነግራቸዋል። በዚህ ሰዓት ራግነር ቀልጠፍ ብሎ በመነሳት ሁል ጊዜ አንድ አይነት ቦታ ለምን እንደሚልካቸውና ምንም የረባ ነገር እያገኙ እንዳልሆነ ይነግረዋል። ንጉሱም ወደማያውቀው ቦታ የማይልካቸው መርከቡና ወታደሮቹን አደጋ ውስጥ መክተት ስለማይፈልግ እንደሆነ አስረግጦ ይነግረዋል። ራግነርም ምንም ሌላ መከራከሪያ ነጥብ እንደሌለ ሲረዳ ዝምታውን መርጦ ወደ ቦታው ይመለሳል። ከዛም ንጉሱ በድብቅ ሊያወራው እንደሚፈልግ በሰው ያስነግረዋል። ራግነርም ንጉሱ ፊት ይቀርባል። ንጉሱም ምን የተለየ ነገር አውቆ እንደሆነ ሰው ፊት እንደዛ በድፍረት እንዳወራውና እሱ ያሰበበት ቦታ ብዙ ሀብት እንዳለ እንዴት እንዳወቀ ይጠይቀዋል። ራግነርም በጣም እርግጠኛ ባይሆንም ብዙ ሀብት እንዳለ እንደሚያምን ይነግረዋል። ንጉሱም ስለ እሱ እምነት ግድ እንደሌለውና ቅድም ህዝቡ ፊት ያዋራው መንገድ የመጀመሪያው እንዳልሆነ ግን የመጨረሻው እንደሆነ ይነግረዋል። ቀጥሎም እሱ ገበሬ እንደሆነና የእሱን ትዕዛዝ ብቻ እንዲያከብር ያዘዋል። ከዛም ራግነር እንደወጣ ንጉሱ ራግነርን እንደማያምነውና
በቅርብ ርቀት እንዲከታተሉት ያዛል። ራግነርም ከዛ ከወጣ በኋላ ከልጁ ጋር እነሱ ወደሚያመልኩበት ቦታ ይሄዳሉ። ራግነርም ወደ ውስጥ ይገባና ፈጣሪያቸው ምን እንዳዘጋጀላቸው ጠንቋዩን ይጠይቀዋል። ጠንቋዩም ለሱ ወይስ ለልጁ ብሎ ይጠይቀዋል። ራግነርም አሁን ላይ ያለው ፍላጎት ስለ ራሱ እንደሆነ ይነግረዋል። ጠንቋዩም ፈጣሪያቸው ወደፊት ጥሩ ነገር እንዳዘጋጀለት እንደሚታየው ይነግረውና በሰላም ያሰናብተዋል። በቀጣይ ትዕይንት ንጉሱ እየቃጀ አስመልክቶን ወደነ ራግነርና ልጁ ይወስደናል። ራግነርም ልጁን ፍሎኪ ከተባለ ጓደኛው ጋር ያስተዋውቀዋል። ፍሎኪ ከሩቅ ሲታይ ጅላጅል ነገር ይመስላል፣ ነገር ግን የመርከብ ባለሙያ ነው። ራግነርም እዚህ ቦታ የመጣው መርከቦችን ሊያይ እንደሆነ ከፊልሙ እንረዳለን። ፍሎኪ አንድ ጀምሮት በገንዘብ እጥረት ምክንያት ስላልጨረሰው መርከብ ያስረዳውና ራግነርም በግብርና ያጠረቀማትን ብር ሰጥቶት እንዲጨርሰው ለወዳጁ ፍሎኪ ይነግረዋል። ፍሎኪ ምንም እንዳያስብና እሱ እንደሚጨርሰው ነግሮት በደስታ ይሸኘዋል። ራግነርም ነገሮችን አመቻችቶ ወደ ቤቱ እንደተመለሰ እናያለን። ከዛም ከላጋታ ጋር ተገናኝቶ ናፍቆቱን ሲወጣ ቆይቶ እሱ እዚህ ባልነበረበት ጊዜ የተፈጠረ ነገር ካለ ይጠይቃታል። እሷ ግን ምንም እንዳልተፈጠረ ትነግረዋለች። ከዛ ከቆሙበት ይቀጥላሉ። ሮሎም ሊጠይቃቸው ወደ ቤታቸው ይመጣል። ሁሉንም ሰው ሰላም ብሎ ትንሽ ከተጨዋወቱ በኋላ ላጋታ ልጆቹን ወደ መኝታ ትወስዳቸዋለች። ከዛ ወንድማማቾቹ ወሬያቸውን ካቆሙበት ይቀጥላሉ። ስለ እቅዳቸው ምን አዲስ ነገር እንዳለና ስለ መርከቦቹ ራግነርን ሮሎ ይጠይቀዋል። ራግነርም በቅርቡ እንደሚያልቅ ይነግረዋል። ሮሎም ፍሎኪን በመርከቦቹ ጉዳይ ያምነው እንደሆነ ይጠይቀዋል። እሱም በደንብ እንደሚተማመንበት ሲነግረው ሮሎ ያስቆመውና ከሱ የበታች የሚሆንና እኩል ካልሆኑ የትም እንደማይሄድ ይነግረዋል። ይሄ ቅናተኛ ወንድም። ራግነር ግን እነሱ ወንድማማቾች እንደሆኑና ሁሌም ቢሆን እኩል እንደሆኑ ይነግረዋል። ሮሎም እንደዛ ከሆነ እንደሚስማሙና ሰዎች መፈለግ እንዳለባቸው ይነግረዋል። በዚህ ሰዓት ራግነር ለሽንት ሲወጣ ሮሎ ከላጋታ ጋር ማውራት ይጀምራሉ። በንግግራቸው መሃል ሮሎ ከገዛ ወንድሙ ሚስት ፍቅር እንዳለበት እንረዳለን። በቀጣይ ትዕይንት ፍሎኪ መርከቡን ጨርሶ ለራግነር ሲያሳይ ያስመለክተናል። ራግነርም በስራው ተደስቶ ወደ ውሃ ላይ ለመፈተሽ ይሄዳሉ። መጀመሪያ ፍሎኪ በሰራው ቢጠራጠርም ምንም እንኳን እንደሌለበት ሲያቅ በጣም ነበር ደስ ያለው። ይህንን ስራቸውን ንጉሱ መረጃ ደርሶት እየተናደደ የመጀመሪያው ክፍላችን እዚህ ጋር ይገባደዳል።